አዲስ ሰበር ዜና አለኝ። የቴዲ አፍሮን ኢትዮሪካ የተሰኘ አዲስ የሙዚቃ አልበም ጋዜጣዊ መግለጫም ሚያዝያ 6 ቀን 2018 ዓመተ ምህረት በአርቲስት ቲቪ በቀጥታ እንዳይተላለፍ መንግስት ማገዱ ከጥበብ ሴንሰርሺፕ ወይም እገዳ ባለፈ መንግስት በራሱ ላይ ያመጣው ከባድ የፖለቲካና የስነ ልቦና የህዝብ ግንኙነት ኪሳራ ተደርጎ ሊወሰድ የሚገባው የፖሊሲ ስህተት ነው ሲባል ተገለጸም። በመሰረቱ አንድ መንግስት የቱንም ያክል ግዙፍ ወታደራዊና የጸጥታ መዋቅር ቢኖረውም የአንድን አርቲስት ጋዜጣዊ መግለጫ እስከ መፍራትና የቴሌቪዥን ጣቢያን እስከ ማስፈራራት መድረሱ የሥርዓቱን ውስጣዊ መሸበርና በራስ መተማመን ማጣት ቁልጭ አድርጎ የሚያሳይ ነው ተብሏል። ይህ አይነቱ እርምጃ መንግስት የሐሳብና የፕሬስ ነጻነትን አከብራለሁ እያለ የሚነዛውን ፖለቲካዊ ትርክት ሙሉ በሙሉ ገደል የሚከትና የህዝብን አመኔታ በከፍተኛ ደረጃ የሚያሳጣው ነው ሲሉ ገልጸዋል። መንግስት ይህንን እገዳ በመጣሉ ከሚያስተናግዳቸው ኪሳራዎች ውስጥ ዋነኛው በፖለቲካው ዓለም የስትራሳይድ ኢፌክት በመባል የሚታወቀውን የተገላቢጦሽ ውጤት ማምጣቱ ነው። ቴዲ አፍሮ በኢትዮጵያ የሙዚቃ ታሪክ ውስጥ ከፍተኛ ተጽዕኖ ፈጣሪና በሚሊዮኖች የሚቆጠሩ አድናቂዎች ያሉት አርቲስት እንደመሆኑም መግለጫውን ማፈን አልበሙ እንዳይደመጥ ወይም ሐሳቡ እንዳይሰማ አያደርግም ተባለም። ይልቁንም አልበሙን ከሙዚቃ ስራነት አልፎ የትግል የነጻነትና የብሶት ተምሳሌት ሲምቦል ኦፍ ሬዚስታንስ እንዲሆን ያደርገዋል። መንግስት በከለከለውና ባገደው ቁጥር የህዝቡ የማወቅ ጉጉትና ስሜት እጅግ የናረ ይሆናል ተባለም። በዚህም መንግስት ራሱ ሳያውቀው ለአልበሙ በቢሊዮን ብር ቢወጣ የማይገኝ ማስታወቂያና የህዝብ ንቅናቄን በነጻ እየሰራለት ይገኛልም። የጥበብ ስራን በማፈን የህዝብን ልብ ማሸነፍ እንደማይቻል ታሪክ ደጋግሞ ያስተማረ ቢሆንም ይህ እርምጃ ግን መንግስት ከታሪክ አለመማሩን በጉልህ የሚያሳይ ነው ሲሉ አንዳንድ ሰዎች ይገልጻሉ። በሌላ በኩል ይህ እርምጃ ሀገሪቱ አሁን ካለችበት እጅግ ውስብስብ የጸጥታና የማክሮ ኢኮኖሚ ቀውስ አንጻር ሲታይ መንግስት የፖለቲካ ካፒታሉን በማይረባና አላስፈላጊ የውጥረት ግንባር ላይ እያባከነ መሆኑንም ያሳያል። መንግስት የህዝብን የኑሮ ውድነት ማቃለልና የጸጥታ ችግሮችን መፍታት ዋነኛ የትኩረት አቅጣጫው ሊሆን ሲገባው ከአንድ በህዝብ የተከበረ ድምጻዊ ጋር የፖለቲካ ትንቅንቅ ውስጥ መግባቱ በተለይም ወጣቱን የህብረተሰብ ክፍል ይበልጥ እንዲያምጽና በመንግስት ላይ የጥላቻ ስሜት እንዲያዳብር ይገፋፋዋል ተባለም። አርቲስት ቲቪን የመሰሉ የግል ሚዲያዎች ላይ የሚደረግ ቀጥተኛ የጣልቃ ገብነት ጫናም በሀገሪቱ ውስጥ የሚዲያ ነጻነት ህልውና ምን ያክል አደጋ ላይ ወደቀ ለዓለም አቀፉ ማህበረሰብም ሆነ ለሀገር ውስጥ ታዛቢዎች በይፋ የሚያረጋግጥ ነው ሲሉ ገልጸዋል። በአጠቃላይ መንግስት የቴዲ አፍሮ መግለጫ በማገዱ ያስቀረው ነገር ቢኖር የአንድ ቀንን የቴሌቪዥን ስርጭት ብቻ ሲሆን ያጣው ግን የህዝብን ክብር፣ የዲሞክራሲያዊ ስርዓት ገጽታውን እንዲሁም የህግ የበላይነት ተገዥነቱን ነው። ይህም ለስርዓቱ የረጅም ጊዜ የፖለቲካ ህልውና እጅግ አደገኛ የሆነ መዋቅራዊ ኪሳራ ነው ሲሉ ገልጸዋል። አዳዲስ ዜናዎች ሲኖሩን እየተከታተልን እንድናቀርብላችሁ ቤቱን ፎሎ በማድረግ ከኛ ጋር ቆዩ ስንል በአክብሮት እናቀርብላችኋለን።